ብፁዕ አቡነ ሳዊሮስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የደቡብ ምዕራብና የሸገር አህጉረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊና የቅድስት ሥላሴ ዩኒቨርሲቲ ቦርድ ሰብሳቢ ባስተላለፉት መልእክት እግዚአብሔር ፈቅዶ እነዚህ አባቶች እሺ እንታዘዛለን ብለው ጥሪ ስለተደረገልን እንመለሳለን ብለው በመምጣታቸው የሚያስደስት ነው። እንኳን ደህና መጣችሁ በማለት መልእክታቸውን አስተላልፈዋል። ከዛ ከነበሩት የቀሩት አባቶች ናቸው። ያው እስካሁን በዛው በየቤታቸው ሲጸልዩ ቆይቶ ነበርና አሁን እግዚአብሔር ፈቅዶ ሰሞኑን ትናንት ወዲያም ሳነጋግራቸው ስንነጋገር ቆይተን እነሱም ወደዚህ ለመምጣት አምነው በዛሬው ዕለት እንግዲህ ተነስተው መጥተዋል። እንግዲህ የቀሩት አሁን አንደኛው እንኳን መንገድ ላይ መኪና አጥቶ ነው መሰለኝ። አንደኛው ያው አላገኘናቸውም። እነሱ መንገድ ላይ ነው ያሉት። እነዚህ አባቶች እንግዲህ እሺ ብለው ያው እንታዘዛለን። በፊትም ቢሆን እኛ ብዙ ለመሄድ ብዙ ቤተክርስቲያኒቷን ለመጉዳት አይደለምና አሁንም ደግሞ ጥሪ ከተደረገልን እንመለሳለን ብለው ነው በዛሬው ዕለት የመጡት። እንግዲህ እንኳን ደህና መጣችሁ ነው የምንላቸው። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ ባስተላለፉ መልእክት አባቶቻችን የገነቡት አንድነት በእኛ ዘመን መፍረስ የለበትም። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ባደረጉት ያላሰለሰ ጥረት በዚህ ሰዓት እናንተ ወደ እናት ቤተ ክርስቲያናችሁ በመምጣታችሁ ልትመሰገኑ ይገባል። በእናንተ መምጣት እጅግ በጣም ደስ ብሎናል። እንኳን ደስ አላችሁ በማለት መልእክታቸውን አስተላልፈዋል። ብፁዕ ጠቅላይ ሥራ አስኪያጅ ባደረጉት ያላሰለሰ ጥረት በዚህ ሰዓት እናንተ ወደ እናት ቤተ ክርስቲያናችሁ ወደ አንድነት በመምጣታችሁ እናንተም ልትመሰገኑ ይገባል። ምክንያቱም የምናስበው ነገር ሁሉ ነገ የኛው ነው። ቤተክርስቲያን ሁሉ ነገር አላት። ነገር ግን አንዳንድ ጊዜ ፈተናዎች ያጋጥማሉ። ምንም አዲስ ነገር አይደለም። ያው አንዳንድ ጊዜ ቤተክርስቲያን የተለያየ ፈተና አልፋ ነው ከዚህ የደረሰችው። ወደፊትም ያው እንግዲህ አርማዋ ህይወቷ የመስቀል ኑሮ ስለሆነ በዚህ መሰረት ያው ይኖራሉ ፈተናዎች። ግን መንፈስ ቅዱስ ደግሞ ያው አንድነቷን አጽንቶ ያኖራታል።